ምንም በቃ በሉት እኮ እኔ የራሴ ቲም ላይ ልቋጥር እኔ ብራይተን እግዚአብሔርን ያሁን አልተረጋጋውም ምንም አልተረጋጋውም በቃ አይደል መናገር ስላለብኝ ነው በቃ የበሉት ነገር ነው ተስፋ እንዲሁ ፕሪሚየር ሊጉ እንዲያምር ነው እንደዚህ የተፈጠረው እኛ እንደዚህ ተቃጠልኩኝ እግዚአብሔር እኔ ወይኔ ጉዴ ፈላ ብራይተን እስቲ ዛሬ ጮታንቾ ጨዋታ እስቲኛ ላይ ተጫውቱታል ያገቡታል አርሰናል ሲሆን እኔ እግራቸው ምንድነው ልብ እንዲሁ ተቃጠልኩኝ ወይኔ ፈርስት ሃፍም እኮ እንደዚህ ተከትኩ ሰከንድ ሃፍም በቃ የኔው ቲም ባሰ እንጂ የኔ ቲም ባሰ ወይኔ ብራይተን ግን ወይኔ አራቡ በእናቱ ወደዛ ምንም በቃ በሉት ምንም የሚያስፈልግ ነገር የለም ከዚህ ወዲህ ተቀጥለን ያልኩትኛውንስ አሁን መላው የእግር ኳስ ቤተሰብ ናና አውራኝ የማንም ደጋፊው መታወራኝ ማን ነው የዋንጫ ቡድን ማን ነው ሲቲ በሜዳና በደጋፊው ፊት ተጫውቶ ሁለታቻ የወጣው ከኖቲንጋም ፎረስት ጋር ወይስ ከሜዳው ውጪ እጅግ ፈታኝ የነበረውን ጨዋታ ሄዶ አሸንፎ ተቸግሮ እጅጉኑ ብልጫ ተወስዶበት 1-0 አሸንፎ የመጣው አርሰናል ወይስ በሜዳና በደጋፊው ፊት ማለት ነው እንደዛ የምትተማመኑበት ክንዳችሁን መሰቅሉለት ቡድን ሁለታቻ የወጣው ንገረኛ አሁን ማን ነው የዋንጫ ቡድን አንተ ሲጀመር ማለት ነው ቲክቶክ መንደር ላይ ፍርደ ገምድልነት በስቷል ፍርደ ገምድል የሚለው ነገር ራሱ አይገልጾም ይኸውልህ አሁን ይመጣና አሁንም ማለት ነው የዋንጫው ድል ከአርሰናል ይልቅ አሁንም ለሲቲ ነው ያለው ይሄ ነው የዋንጫ ድል ያለው የኔ አባት ይኸውልህ ስማኝ እኔ ዘንድሮ ጥሩም ሆንኩኝም አልሆንኩኝም ዋንጫ በላለው በቃ እኔ ነገርኩ እኮ ፔሬድ እኔ ዋንጫ ከመብላት እናት ወለደችው አስጥለኝ እኔ በዳዴም ቢሆን ሄጄ ይሄን ዋንጫ ይዞ መጣ የመጨረሻ ማስጠንቀቂያ ነው የምነግርህ ይልካ አሁን በኋላ ዋንጫ ስለምናምን ስትል እንዳልሰማ ይኸውልህ በዳዴም ቢሆን ሄጄ ይሄን ዋንጫ ይዞ መጣለሁ የዛኔ ግን እኔን አርገኝ መሸሸጊያን ትፈልጋለህ አዳን ቴንኪው በቃ እንዲህ ነው እኮ በቃ እንዲህ ነው እድል ካንተ ጋር ስትሆን እንዲህ ነው ምን ልበለው እንጂ እድል ልበለው እንጂ 90 ደቂቃ ሙሉ ተደብድቦ 1-0 አሸንፎ ሲወጣ እኛ ደግሞ 90 ደቂቃ ሙሉ ደብድበን ሁለታቻ እንወጣለን እኔ አርሰናል ሙሉ ጨዋታውን አይቻለሁ ቀና ዝቅ ምናን ይያልኩኝ በስልክ የአርሰናልን የሲቲን አርሰናል ግን አንድ ሲሞከር አይቻው አላቅም የሆነ ሀቨርት ሲመጣል ካውንተር ምና አንድ ደና ሲሞከር አይቻው አላቅም ግን አሸነፈ ሲሞከር ያለው ብራይተን ደግሞ ደደቡ ብራይተን አንድም ሳያገባ ወጣ ደግሞ እኮ ሁሉም ቡድን ከኛ ጋር ሲጫወት ምናምን ተላላችሁ ከናንተ ጋር ሲጫወት ሁሉም ቡድን እንደውም ደደብ ነው የሚሆነው ወይ ፈረቷችሁ ስለሚገባ ነው ምናምን እኛ ጋር እግራቸው ይሰራል ገብቷል ኤሊዮት አንደርሰን ጠቅልሎ እዛ ፋር ፖስት አገባ የማይሆን ጎል ጊብስ ዋይት ተረከዝም ደደብ እኮ ነው ብታስተምረው አይችልም የምናስፈርማቸው መስሏቸው እኮ ጊብስ ዋይትም ኤሊዮት አንደርሰንም ከሲቲ ጋር የሆነ ነገር ስለነበራቸው ማንኛውም ስለ ራሴ ጨዋታ ማውራት ጀመርኩ እኮ አሸንፈው የ7 ነጥብ ልዩነት አድርገውታል አንድ ጨዋታ እየቀረ ማለት ነው ካሸነፍነው ወደ 4 ነጥብ የሚጠብ መልሰን አርሰናል እጅ ላይ መደገፍ ጀመረ ማለት ነው ሙሉ ጨዋታ ከዚህ በኋላ ራሳችን አሸንፈን መብላት የምንችለውን ጣልንላቸው ማለት ነው አሁን እነሱም ኮንፊደንስ ያገኛሉ ጎበዝ ሲቲ ማን አንድ ሾት ኦን ታርጌት 7ኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት 1-0 ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን ሁሉንም እኮ አቀጠቅጦም ፈርስት ሃፍ ተቀጠቅጥ ይችላል ሰከንድ ሃፍ ተቀጠቀጣለ ምናምን ገባር አሁን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት ትላንት ሊቨርፑልን ውልቭስ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማለት በአንድ ሾት ታርጌት ታሸነፋቸው እነዚህ ደግሞ ወይኔ ጉድ ያጋት ኤቨርተን በአንድ ኦን ጎል ተሸነፋለ ጠብቅ we are the gunners እንኳን ደስ አለ መርፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቻ አላቅም ገባር ግን እንችላለን በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቸልሲ ጨዋታ 3-0 ነው ያለቀው አድክም ብንሄድ ይሻላል በቃ ብንሄድ ይሻላል ያለን ተስፋ ሶስተኛው ዓለም ጦርነት ነው በቃ አሁን መቋጠር ያለብን ራሺያ እና ኖርዝ ኮሪያ ጦርነቱ ላይ እንዲቀላቀሉ ነው እየተፋፋመን ያለው ተስፋ አለው የምሬን ነው የምላችሁ በዚያ አቋማቸው ተስፋ አለን ወያላ ዋንጫ የሚበላ ብንሄድ ይሻላል ወይም እሱ ካልሆነ ደግሞ ያው ኢትዮጵያ መጠቀችው ያቺ መንኮራኩራለች አይደል ስትመለስ ተንጠልጥለን መበጠስ ነው አባቴ እንጂ ፈላውም እየተብረከረከ ነው ያለው ብንሄድ ይሻላል በዚህ ጊዜ ሶስተኛ ዓለም ጦርነት መነሳቱ አሪፍ ነው የምሬን ነው የምላችሁ እኔውም ቋጥረው ለኖርዝ ኮሪያ እና ለራሺያ ነው አባቴ ለፈላው አይደለም ፈላውማ
ፈላው ማሰጣኝ ወስዶኩ ተከላከልን ቋጥሮ ላይ ወያለው በዚህ ከሄደ ይኸው ዋንጫውን መብላቱ ነው። ብንሄድ ይሻላል። እንሂድ ጋይስ፣ የምሬን ነው የምላችሁ። እመኑኝ እንሂድ።